ሰላም ጤና ይስጥልኝ። እንደምናችሁ ዶክተር ሸምሴ ነኝ። እናመሰግናለን። በርታ፣ ጥሩ ትምህርት እና ግንዛቤ እየሰጠህ ነው የሚለው እኔም አመሰግናለሁ። በጣም ብዙ ሰዎች በኔ ቪዲዮ እየተጠቀሙ እንደሆኑ አውቃለሁ። እኔ በውስጥም ሆነ በአካልም ስለሚመጡ ማለት ነው። ስለዚህ ለዛ ነው ቪዲዮውንም ምሰራው የሚጠቅም ሰው ስላለ ማለት ነው። በተቻለ መጠን ብዙ ሰው ጾመኛ ስለሆነ ለዘብ ባለ ቋንቋ ለመናገር ሞክራለሁ። ዛሬ ደግሞ የምነግራችሁ ለወንዶች የሚጠቅማቸውን ነው ማለት ነው። 5 ለወንዶች የሚጠቅማቸውን ሰፕሊመንቶች፣ መድኃኒት ያልሆኑ ነገር ግን ሐኪም ምርመራ የሌላቸው በጣም ለዛ ነገር ቆንጆ የሆኑ ነገሮችን ነግራችኋለሁ ማለት ነው። የመጀመሪያው ቫይታሚን ዲ ነው። ቫይታሚን ዲ እንደሚታወቀው በሰውነታችን ለጡንቻና ለአጥንታችን ጤና በጣም ወሳኝ ነው። እንግዲህ ጡንቻ ውስጥ አንዱ ያው እዛ አካባቢ ያለውም ጡንቻ ስለሆነ ጡንቻው ውጥርና ጠንክር እንዲል ለማድረግ ይረዳል ማለት ነው። ይሄም የሚያደርገው በርካታ ጥናቶች እንደሚያሳዩት ቫይታሚን ዲ እጥረት በጣም ያላቸው ሰዎች ተጨማሪ ድክመት አላቸው ማለት ነው። ድክመቱ ደግሞ ብዙ ጊዜ በመድኃኒት ማይሻል ይሆናል። ነገር ግን ቫይታሚን ዲ ሲተካ ለመድኃኒትም የተሻለ መልስ ይሰጣሉ፣ የተሻለ ውጤት ይኖረዋል። በተጨማሪም ደግሞ እሱም ያሻሽለዋል ማለት ነው። ቫይታሚን ዲ እንግዲህ ዝም ብሎ የሚወሰድ ሳይሆን በሐኪም ተመርምራችሁ የሚያስፈልጋችሁ ከሆነ የቫይታሚን ዲ መጠናችሁ ተለክቶ የሚሰጥ መድኃኒት ነው ማለት ነው። ብዙ ጊዜ ቫይታሚን ዲ በ50,000 ኢንተርናሽናል ዩኒት በየፋርማሲው አለ፣ በየሳምንት ይወሰዳል። ነገር ግን ይሄ በሐኪም መወሰድ ያለበት ነው ማለት ነው። ዝም ብላችሁ ከፋርማሲ ስለሚሸጥ ብቻ ገዝታችሁ እንድትወስዱ አይመከርም ማለት ነው። ስለዚህ አንደኛው ቫይታሚን ዲ ነው ማለት ነው። ቫይታሚን ዲ እኔ ጋር የሚመጡ ሰዎች ሁሉም ቫይታሚን ዲ መጠናቸውን እለካለሁ። የቫይታሚን ዲ እጥረት ምልክቶች ካሏቸው ያለው ችግር ካለ እሱን አስተካክዬ ነው ቀጣይ ወዳለው ነገር መሄደው ማለት ነው። ሁለተኛው ጂንሴንግ የሚባል ንጥረ ነገር ነው። ጂንሴንግ በተለይ ወደ ቻይና ነው የመጣው። ይህም በበርካታ ጥናቶች ታይቶ ለዚህ ነገር በጣም ጠቃሚ እንደሆነ ተረጋግጧል። ወደ ብልት የሚሄደውን የደም ፍሰት በመጨመር ውጥርና ጠንክር እንዲል ያደርጋል ማለት ነው። በብዛት እኛ ሀገር ያለው ጂንሴንግ የያዘው ኮምፓውንድ ይሄ ነው፣ ጂንሶሚን የሚባለው ነው። ጂንሶሚንም እንደዚህ ሁሉም ሰው አይወስድም። ዝም ብላችሁ ከፋርማሲ ገዝታችሁ መውሰድም የራሱ የሆነ መውሰድ የሌለባቸው ሰዎች ስላሉ ይህንንም ዝም ብላችሁ መውሰድ የምትችሉት ነገር አይደለም። በየፋርማሲው ሊገኝ ይችላል። ነገር ግን በሐኪም ከተመረመራችሁ በኋላ እንድትወስዱት ይመከራል ማለት ነው። ይሄ በውስጡ ምንድነው ጂንሴኖሳይድ የሚባል ንጥረ ነገር ይዛል። እሱም እንደዚሁ የደም ስር እንዲለጠጥና ወደዛ የሚሄደው የደም ስር በመለጠጥ ቀጥና ጠንክር እንዲል የሚረዳ ነው ማለት ነው። ይሄ ለብዙ ዓመት እንዳውም በምስራቅ ኤዥያ አካባቢ ሃርባል ቫያግራ በመባል ነው የሚታወቀው። በጣም በብዛት ጥቅም ላይ የዋለ ሰፕሊመንት ነው ማለት ነው። ሶስተኛው ኤል-አርጂኒን ነው። ኤል-አርጂኒን የአሚኖ አሲድ አይነት ነው። አሚኖ አሲድ እንደሚታወቀው ፕሮቲን የሚሰራው ከአሚኖ አሲድ ነው ማለት ነው። ኤል-አርጂኒን ሰውነት ከገባ በኋላ ወደ ናይትሪክ ኦክሳይድ በመቀየር ናይትሪክ ኦክሳይድ ደግሞ የደም ስር እንዲለጠጥና የደም ፍሰት ወደዛ እንዲሄድ በማድረግ ጠንካራና ወፈር ብሎ በጊዜው ማለት ነው ለግንኙነት ሰዓት ላይ ብቁ ሆኖ እንዲቆይ የሚያሳዩ በርካታ ጥናቶች አሉ ማለት ነው። አጌን ይሄንም በተጨማሪ ነግራችኋለሁ። ይሄም ዝም ብሎ የሚወሰድ አይደለም። አንዳንድ ሰዎች ላይ ደም ግፊት መድኃኒት የሚወስዱ የልብ ድካም የሚወስዱ ሰዎች ዝም ብለው ሊወስዱት አይችልም። ሐኪም ጋር ተመርምረውና ታይተው የሚሰጥ መድኃኒት ነው ማለት ነው። ኢፌክቲቭ ነው። በቀን ከ1500 እስከ 5000 ሚሊግራም ለ6 ወር በመውሰድ ይሄ ነገር እንዲቀረፍ ያደርጋል ማለት ነው። በአራተኛ ደረጃ ኤል-ካርኒቲን ነው። ኤል-ካርኒቲንም ሌላ የአሚኖ አሲድ አይነት ነው። አሚኖ አሲድ እንደነገርኳችሁ ፕሮቲን የተባሉትን ንጥረ ነገሮች ለመስራት የሚያገለግሉ ብሎኮች ናቸው፣ ባለው ቢልዲንግ ብሎኮች ናቸው። ይሄም በተለምዶኛ ለስፐርም ቁጥር እንዲጨምር የሚታዘዝ የአሚኖ አሲድ አይነት ነው። ነገር ግን በተጨማሪ ድክመትንም ለማከም ይረዳል ማለት ነው። ስለዚህ ይሄኛው አራተኛው አይነት የዚህ ነው ማለት ነው። ሌላኛው አምስተኛው ሰፕሊመንት ትሪቡለስ የሚባል ነው። ትሪቡለስ ቴሬስቴሪስ የሚባል ንጥረ ነገር ነው። ይሄም እንደዚሁ በውስጡ ያሉት ንጥረ ነገሮች ቴስቴስትሮንን ከፍ ለማድረግ እንደዚሁ ሴክሹዋል ፋንክሽንን ለማሻሻልና ጥሩ ለማድረግ ይረዳል ማለት ነው።
ከዛ በተጨማሪ 5 ደግሞ መከላከል ያለባችሁ ነገሮች አሉ። ወንዶች ጤናማ የአልጋ ቆይታ እንዲኖራችሁ ከፈለጋችሁ እነዚህን 5 ነገሮች ደግሞ ማስወገድ ይኖርባችኋል ማለት ነው። እነዛን መጠቀም ይቻላል በሐኪም። እነዚህን ግን በራሳችሁ መከላከል የምችሏቸው ነገሮች ናቸው። አንደኛው ማጨስ ነው። ማጨስ ዘ ቢገስት ሪስክ ፋክተር ነው። ለዚህ የሚያጨስ ሰው ለስንፈተ ወሲብ በጣም በእጅጉ የተጋለጠ ነው። ስለዚህ ማጨስ ማቆም ወይም ደግሞ አለመጀመር በጣም ወሳኝ ነገር ነው ማለት ነው። ሁለተኛው አልኮል ነው። አልኮል ብዙ ወንዶች የሚሸወዱበት ነገር ነው። በተለይ ጂን፣ አረቄ ምናምን ወስደው ሲጀምሩ አካባቢ ትንሽ ጥሩ ነገር ያሳያቸዋል። ነገር ግን በዘላቂነት ሲሆን ጉበትም ስለሚጎዳ ጉበትንና ልብን ደግሞ የሚጎዳ ነገር በሙሉ ብልትን ስለሚጎዳ በሂደት ዜሮ ነው የሚያደርገው ማለት ነው። ስለዚህ በአልኮል የምትሸወዱ ሰዎች ደግሞ የረጅም ጊዜውንም እያሰባችሁ የኋላ ላይ ችግር እንደሚፈጥር እርግጠኛ የተጠና ስለሆነ እንድታቆሙ መክራችኋለሁ ማለት ነው። በመጨረሻው ምንም አይነት ስፖርት የማሰሩ ሰዎች ደግሞ ቢያንስ በሳምንት 2 ቀን ቢያንስ እንቅስቃሴ ማድረግ የ30 ደቂቃ ላበት የሚያስወጣ ያክል እንቅስቃሴ ማድረግ ያስፈልጋል ማለት ነው። ሴደንተሪ ላይፍ መኖር ሰውነታችን ቅባት እንዲያጠራቅምና ያ ቅባት ደግሞ የወንዱን ቴስቴስትሮንን ወደ ሴቷ ኤስትሮጂን በመቀየር ስንፈተ ወሲብ ያስከትላል ማለት ነው። በአራተኛ ደረጃ መመክራችሁ ደግሞ ስትረስን ማኔጅ ማድረግ ነው። ላይፋችሁ በጣም ስትረስፉል የሆኑ ሰዎች ያው ብዙዎቻችን የኑሮ ውጣ ውረድ ስትረስፉል ሊያረገን ይችላል። ነገር ግን ስትረስ ማኔጅ የምናረግበት የተለያየ ቴክኒክ አለ። ሜዲቴሽን ሊሆን ይችላል፣ ጸሎት ሊሆን ይችላል፣ ዋቴቨር በጣም በርካታ ስፖርት ሊሆን ይችላል፣ ዮጋ ሊሆን ይችላል። ዋቴቨር ግን በቀን ውስጥ ስትረሳችሁን ማኔጅ የምታደርጉበት መንገድ ያስፈልጋል ማለት ነው። ምክንያቱም አእምሮም ልክ እንደ ኮምፒውተር ነው። ኮምፒውተር ላይ 10 ዊንዶ ከፍታችሁ በ10ሩም ስትሄዱ ስታክ ያደርጋል። ልክ እንደዛው አእምሮም ስታክ ስለሚያደርግ ካልም የሚያደርግ ቴክኒክ መጠቀም ይኖርባቸዋል። ይሄም ማድረግ ምንድነው ስትረስ ሆርሞኖች ሰውነታችሁ ላይ እንዲቀንሱ ያደርጋል። ስትረስ ሆርሞኖች ደግሞ ከቀነሱ ያ ነገር ጥሩ ይሆናል። ከጨመሩ ያ ነገር የደም ስሩን ስለሚያኮማትሩ ይቀንሳል ማለት ነው። ችግር ይፈጠራል ማለት ነው። ስለዚህ ስትረስን ወይም ጭንቀትን ማኔጅ ማድረግ ያስፈልጋል ማለት ነው። በአምስተኛና በመጨረሻ ደረጃ እኛ ሀገር በብዛት ያለ ነው ጫት መቃም ነው። ጫት መቃም ፍላጎታችሁን ትንሽ ከፍ ሊያደርግ ይችላል። አንዳንድ ሰዎች ላይ እንዳውም ሊያጠፋላችሁ ይችላል። ነገር ግን ጫት መቃም ፕሪማቹር ኢጃኩሌሽን ወይም ደግሞ ዝም ብሎ ፈሳሽ እንዲወጣ ያደርጋል። ፈሳሽ ከወጣ ደግሞ ይተኛል ያ ነገር። ስለዚህ ይሄን ነገር በጣም ብዙ ወንዶች ላይ የሚከሰት ነገር ነው። ስለዚህ ጫትን መተው ያስፈልጋል ማለት ነው። ጫት በጣም ያንን ነገር ከሚጎዱ ነገሮች ነው ማለት ነው። ስለዚህ ጫት የምትቅሙ ሰዎች ያው ደስ ላይላችሁ ይችላል። ነገር ግን መቀነስ ነው። በአንድ ጊዜ ማቆም ላይቻል ይችላል። በሳምንት ሁል ቀን የምትቅሙ ሰዎች በሳምንት 2 ቀን 1 ቀን ማድረግ ነው ማለት ነው። ከዛም ደግሞ ዶዙንም መቀነስ መጠኑንም መቀነስ ማለት ነው። ስለዚህ ጫት የሚሰጠው ደስታ አለ፣ ያ ደግሞ የሚሰጠው ደስታ አለ። ያ ሁለቱን እያሰባችሁ ያ ደስታ ይበልጣል ብዬ አምናለሁ እኔ። ጤናማም ነው። ስለዚህ ጫቱን እየቀነሳችሁ ወደዛ መዞር የተሻለ ነው ማለት ነው። ይሄን ይመስላል እንግዲህ። ከወደዳችሁት ይሄን ቪዲዮ ላይክ፣ ሼር እንደዚሁም ደግሞ ፎሎ አድርጉኝ ማለት ነው። ሰላማችሁ ይብዛ።